ሜሌክ ከእስር ቤት ወጣች፣ ምክንያቱም ቺሃን እርጉዝ መሆኗን ስላወቀ። ሙሉን ትዕይንት በዚህ ቪዲዮ የምታገኙት ይሆናል። ላይክ እያደረጋችሁ ጀምሩት። ለዚህ ቻናል ደግሞ አዲስ የሆናችሁ ሰዎች ካላችሁ ሰብስክራይብ አድርጉ። ቡንያሚን ከባለቤቱ ጋር በተጠባባቂ ክፍል ላይ ተቀምጦ በብስጭት ይናገራል። ለሕክምና ይህን ያህል ገንዘብ እየከፈልን ምን አለ የምናረባው አዲስ መጽሔት ብታስቀምጡልን? ባለቤቱ እንዲህ ብላ መለሰችለት። ቡንያሚን አንባቢ እኮ አይደለህም አንተ፣ ምን የድሮን አንብበ ነው አሁን አዲስ የምትፈልገው ብላ ትመልስለታለች። ቡንያሚን ይበሳጭና ምን ማለትሽ ነው? ይሄ እኮ የ10 ዓመት የፈጀ መጽሔት ነው፣ እንዴት ብዬ ላነባው? ነርሶቹ በዚህ በሥራ ቦታቸው ላይ ማውራት ጀመሩ። ንግግራቸውም የቡንያሚንን ጆሮ ሳብ። ልጅቷ ከእስር ቤት መውጣት አልቻለችም። ፍርድ ቤቱ አልፈቀድላትም። መቀበያ ክፍል ላይ ያለችው ሰራተኛ የትኛዋ ልጅ አለቻት። አንደኛዋ ነርስ ሜሌክ ናታ፣ ያቺ ቺሃን ሻንሳላን ላይ የተኮሰችው የኛም ታካሚ ነበረች። በጣም ያሳዝናል። እርጉዝ ሆና በእስር ቤት ልትማቀቅ ነው። ንግግሯን ስቀጥል ከሁሉም የከፋው ምን እንደሆነ ታውቂያለሽ? የልጁ አባት ራሱ ቺሃን ሻንሳላን ነው አለች። ቡንያሚን የሰማውን ማመን አቅቶት በድንጋጤ ይመለከታል። ንግግራቸውም ቀጠለ። አባቱ እሱ ነው እንዴ? አዎ እርግጠኛ ነኝ። ፎቶዎቻቸው እኮ ኢንተርኔት ላይ ተለቋል። ከሜሌክ ጋር ሲሳሳሙ ይታያሉ። ምናልባት ሜሌክ አልነገረችውም ይሆናል። ልጅ እንደሚወልድ አያቅም። አስታውሺ፣ በዚህ እኮ ሜሌክ ብቻዋን የመጣችው። ይህንን ሲሰማ ቡንያሚን ከተቀመጠበት ክፍል በፍጥነት ተነስቶ ከክሊኒኩ ወጥቶ ሄደ። ከጥቂት ደቂቆች በኋላ የቡንያሚን ባለቤት ከሐኪሙ ክፍል ወጥታ ባለቤቷን ፈለገችው። ቡንያሚን ግን የለም። ከዛም ወደ ነርሷ ትዞርና እዚህ ጋር አንድ የተቀመጠ ሰው ነበረ፣ የት ነው ያለው ትላታለች። እሱማ እየሮጠ ነው የወጣው ስትላት፣ ሴትዮዋ በግርምት እየሮጠ ወጣ? እንዴት እኔን ጥሎኝ? በማለት በግርምት ተመለከተች። ቡንያሚን በከፍተኛ ፍጥነት እየሮጠ ቺሃን ወዳለበት የፈረስ ጋጣ ደረሰ። ቺሃን በግርምት ያየዋል። ቡንያሚን ምንድነው? ቡንያሚን ቃላት ያጣል። ቺሃን እንዴት እንደምናገር አላቅም። አሁን የሰማሁት ነገር በጣም ያስደነግጣል ይለዋል። ቺሃን ትዕግስቱ ያልቅና ቡንያሚን የሰማውን ነገር ቀጥታ ንገረኝ። እኔና ቺሃናን ወደ ማህፀን ጽንስ ሐኪም ሂደን ነበር። እዛ ውስጥ 2 ነርሶች ወጥተው ጠረጴዛ አጠገብ ቆሞ ሲያወሩ፣ ቺሃን በቁጣ ቡንያሚን ለመጨረሻ ጊዜ ነው ማስጠነቀቀ። ምን እንደተፈጠረ ወዲያውኑ ተናገር። ምን አወሩ? ምንድን ነው? ቡንያሚን ነርሶቹ ወጥተው ማውራት ጀመሩ። ቺሃን ቤ ሜሌክ እርጉዝ ናት። ይህንን ሲሰማ ቺሃን በድንጋጤ ቆመ። ቡንያሚን እርግጠኛ ነህ? አዎ እርግጠኛ ነኝ ቺሃን፣ 100% እርግጠኛ ነኝ አለው። ቺሃን የሰማውን ማመን አቅቶት በፍጥነት ቦታውን ለቆ ሄደ። ቡንያሚን ብቻውን ከፈረሱ ጋር ሲቀር አየህ፣ ሰይጣኖች እንደዚህ አይነት የተንኮል እቅድ ሲያወጣሉ። ነገር ግን ያላሰቡት ነገር ቢኖር ቡንያሚን ፓክደሚር ነው። አዎ እኔ ግምት ውስጥ አላስገባውም። ቡንያሚን ፓክደሚር ይህንን ጨዋታ ያበላሸዋል አለ። ቺሃን በከፍተኛ ፍጥነት መኪናውን እያሽከረከረ ወደ አቃቢ ሕግ ቢሮ አመራ። ወደ ቢሮ ዘልቆ ገባና ክቡር አቃቢ ሕግ፣ ስለረበሽኮት ይቅርታ። ስሜ ቺሃን ሻንሳላን ነው። በሜሌክ ቻክርጃ ክስ ተጎጂ የነበርኩት ነኝ። አቃቢ ሕጉም አዎ አውቄሃለሁ። ቺሃን ግባ አለው። ቺሃን ወንበሩ ላይ ተቀመጠና አንድ የምነግራችሁ ነገር አለ። ከዛም እያዳመጥኩ ነው አለው አቃቢ ሕጉ። በችሎቱ ላይ የሰጠሁት ቃል ሐሰት ነበር። እኔን የተኮሰችብኝ ሜሌክ ቻክርጃ አይደለችም። ወንጀሉን እሷ ላይ ያላከኩት እኔ ነኝ። ታዲያ ለምን እንዲያደረክ አለው። ምክንያቱም ከወንድሟ ከኑ ቻክርጃ ጋር ጸብ ውስጥ ነን። ለዛ ነው ያደረኩት። በጣም ተናድጄ ነበር። በጣም ተበሳጭቼ ነበር። ሳላስብ ነው ይህን ውሳኔ ወሰንኩት። በጣም ተጸጽቻለሁ አለ። ታዲያ የተኮሰብህን ታውቀዋለህ አለው አቃቤ ሕጉ። አይ አላውቀውም። በወቅቱ ለመጀመሪያ ጊዜ ነው ያየሁት። ምናልባት በገንዘብ የተቀጠረ ነፍሰ ገዳይ ነበር። ምናልባት እንደዛ ሊሆን ይችላል ብሎ ነገረው። ክቡር አቃቢ ሕግ በጣም ይቅርታ ጠይቃለሁ። ህሊናዬ በፍጹም እረፍት አጣ። በጣም ደስተኛ አይደለሁም። ሜሌክ ቻክርጃ ንጹህ ናት። ሜሌክ ቻክርጃ እዛ እስር ቤት አይገባትም አለው ለአቃቢ ሕጉ። በዚህ ትዕይንት ደግሞ ቡንያሚንና ባለቤቱ ቤታቸው ሲደርሱ ክርክራቸው ቀጥሏል። እየተራመድክ ግባ ወደ ውስጥ አለችው።
አንተ እንዴት አይነት ሰው ነህ? ምን አይነት ሰው ሆነህ ነው የወጣኸው? ሐኪም ቤት ለምን ብቻዬን ጥለኝ ትሄዳለህ? እንዴት አይነት ሰው ነህ አንተ? ትለዋለች። ቡንያሚንም አዎ ትክክል ነሽ፣ ጥዬሽ ሄጃለሁ። እዛ ብቻሽን ጥዬሽ የሄድኩት ሜሌክ እርጉዝ መሆኗን ሰምቼ ነው ይላታል። ከዛም ትደነግጣለች። ምን? ከዛም ያልጠበቀችው ነገር ስለሆነባት ደነገጠች። ከዛም ታዲያ ይህንን እንደሰማች ጃናን ወዲያውኑ ስልኳን ታነሳና ትደውላለች። ታሲን ጋር ነው የደወለችው። ታሲን አንድ አዲስ ነገር ስለነበረ ነው የረበሽኩ አለችው። ታሲንም ምን አዲስ ነገር አለ ንገርኝ ይላታል። ከዛም ሜሌክ እርጉዝ ናት እንደዛ ብላ ጃናን ለታሲን ትነግረዋለች። ታሲን ይደነቅና እሺ ታዲያ ቺሃን ስለዚህ ጉዳይ ሰምቷል ይላታል። ከዛም አው ብላ ትመልስለታለች። በቃ ጥሩ ብሎ ስልኩን ይዘጉታል። ከዛም ታዲያ ከቀናቶች በኋላ ኑህና ታሲን ከፊት ለፊት ሲራመዱ ኑ በጭንቀት ይጠይቃል። ወንድሜ ያልተጠበቀ ነገር አይፈጠርም አይደል? ታሲን በልበ ሙሉነት መለሰለት። በፍጹም አይፈጠርም። ኑህ ቺሃን ይሄንን ቃሉን ደግሞ ድጋሚ ቀይሮ እሷን ችግር ውስጥ እንዳይከታት ብሎ ኑህ ሰግቷል። ታሲንም ነገርኩ እኮ በልበ ሙሉነት መለሰለት። ይሄ ነገር በፍጹም አይሆንም፣ ምክንያቱም ይሄ ነገር ቢፈጠር ኖሮ ቀድሞ ለኔ ወሬው ይደርሰኝ ነበር አለው ለኑህ። በዚህ ደግሞ ሱምሩ በስሜት ተሞልታ የኑህን ፊት በእጆቿ ይዛ ተመለከተችው። ልጄ የኔ ውድ ልጅ ኑህ በፈገግታ እናቴ ወዷ እናቴ ይላታል። ኑህ በእናቱ ፍቅር ልቡ ተነክቶ በፈገግታ መናገር ጀመረ። አንድ ነገር ልንገርሽ፣ በዚህ ዕድሜ እናቴ ብሎ መጥራት ይህን ያህል ደስተኛ ያደርገኛል ብዬ አስቤ አላቅም ነበር። ታውቂያለሽ፣ ልጅ ብሆን ኑሮ ይገባኝ ነበር፣ ግን ትልቅ ሰው ነኝ። ጠቃሚውም የሆነው በልጅነት ብቻ ይመስለኝ ነበር አላት። ሱምሩ በእንባ በተሞሉ አይኖቿ ፈገግ አለች። ከዛም ታዲያ ሱምሩ ልጇን አጥብቃ አቀፈችው። ከዛም ታዲያ ከእስር ቤት ቅጥር ግቢ ውስጥ ሜሌክን አሁን መውጣት ትችያለሽ አለቻት። ሜሌክም አመሰግናለሁ ትላታለች። ሌላኛዋ ጠባቂም መልካም ምኞቷን ለሜሌክ ገለጸችላት። ከዛም ታዲያ የእስር ቤቱ በር ተከፍቶ ሜሌክ ስትወጣ ኑህ በናፍቆትና በደስታ ስሟን ጠራ። ሜሌኬ። ሜሌክም በድንጋጤ በደስታ መለሰችለት። ኑህ አለችው። ሁለቱም በኃይል ተቃቀፉ። ኑህ ሜሌክን ከእቅፉ ሳያወጣ በጭንቀት ጠየቃት። ደህና ነሽ የኔ ክንፍ የሌለሽ መልአክ ብሎ ነገራት። ሜሌክን በእንባ እየተናነቃት አዎ ደህና ነኝ ኑህ ደህና ነኝ ብላ አትጨነቅ አለችው። ሱምሩም ታዲያ ወደ ሜሌክ ትቀርብና የኔ ልጅ እንዴት ነሽ አለቻት። ሜሌክም እንባ እየተናነቃት እማዬ አለችና ሱምሩን አቀፈቻት። ልጄ ይሄ ነገር ዳግመኛ ፈጣሪ አያሳየን አለቻት። ሜሌክም አሜን አለች። ከዛም ታዲያ ታሲንም ሜሌክን እንኳን ደስ ያለሽ ብሎ አቀፋት። አዎ ወንድሜ አመሰግናለሁ አለችው። ሱምሩም ታዲያ ለሁለቱም ቃል ገባች። ከእንግዲህ ብቻቸውን አልተዋችሁም። ምን ያህል ልጠቅማችሁ እንደምችል አላውቅም፣ ግን ሜሌክ አቋረጠቻትና አንቺ ብቻ ከጎናችን ሆኚ፣ እሱ ለኛ በቂ ነው አለቻት። ከዛም ወደ መኪናው ሲገቡ ሜሌክ ወደ ሱምሩ ዞር ብላ ጠየቀቻት። እማዬ ከዚህ በኋላ ከኛ ጋር ነው የምትኖሪው አይደለ ብላ ጠየቀቻት። ኑህም ፈገግ አለና አዎ ከዚህ በኋላ ቡድናችን። ሜሌክም በደስታ ወደ ሱምሩ ዞራ ወደ ቡድኑ እንኳን በደህና መጣሽ አለቻት። ሱምሩም በፈገግታ መለሰች። እንኳን ደህና ቆያችሁኝ በማለት መለሰች። ለዛሬ ይዤላችሁ የቀረብኩት ይሄንን ይመስላል። በቀጣይ ቪዲዮ እስከምንገናኝ ድረስ ቸር ቆዩልኝ እላለሁ። ለዚህ ቻናል ደግሞ አዲስ ሆናችሁ ሰዎች ካላችሁ ሰብስክራይብ በማድረግ ይህንን ቻናል መቀላቀል ትችላላችሁ እላለሁ። ቻው ቻው።